ቆንጆ ነው። ስራ ቆንጆ ነው፣ ግን እንዴት መጣሽ? ቆይ ልታየው አይደል? ግቢ እንጂ። ማን? አይ የሰው መጨረሻ እንደው የሰው አገልጋይ የሰው ሰራተኛ ሆነሽ ቀረሽ። እማዬ እንዴት ነሽ? ምን ነው እንደው ይሄን ከምታሳየኝ ምን አለ ከዚህ ምድር ብታጠፋኝ። እማዬ እባክሽ አታማሪ። እማዬ እንዴት ነሽ? ክብሩ ይስፋ ለመድኃኒዓለም። እኔ በጣም ደህና ነኝ። ለመሆኑ አንቺ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አያቴ የማየን ቢሮ እንዴት አየሽው? ይሄ ደግሞ ቢሮ ነው እንዴ? እና ታዲያ ምንድን ነው? ያን የመሰለ ገነት የሆነ ቢሮ ትተሽ እዚህ ተጣጥፈሽ ትውያለሽ። እማዬ ተመስገን ነው የሚባለው። ይህንንስ ማን አየበት? እኔ ተይ ስልሽ ብትሰሚ ኖሮ እዚህ አትገኝም ነበር። አልገባኝም። ልትወቅሽኝ የመጣ ሀንዬ ባለፈው ዕለት ሁላችንም እንደሰማነው ለእናቷ ሰፕራይዝ መጣች። አስቴር በጣም የምንወዳትና የምናከብራት የወይዘሮ ሜላት እናት ከች ብላ መጣች። ሁላቸውም በጣም ተደናገጠች። እሷም አላመነችም። ምክንያቱም ንብረቱ ከጠፋ በኋላ ስለተናደደችባት መታ አታውቅም። እየነገርኩሽ አለቻት፣ ይህኑ ንብረት ከጓደኝነትሽን ብታቆም ይሻልሻል። ከልጅነትሽ ጀምሮች ሴትዮ እንደማጠቅምሽ ነግሬሽ ነበር። ተይኝ በቃ እማዬ ያለፈው ነገር አልፏል ብላ እሷ ግን ልሰማት አልቻለችም። ምክንያቱም ገና ሰድብሻል እያለች ጮኸችባት። ወይዘሮ ሜላት ያለባት ቁስል እያለ እሷን ለመጠቀም አልፈለገችም እና ያለውን ነገር በቃ እማዬ ልትሰድቢኝ ነው የመጣሽው? ያለፈው ነገር አልፏል በቃ ተይኝ ያለች ልትሟገት ፈለገች። ነገር ግን እናትየዋ በጣም ተናዳ ቢሮውን ለቃ ወጣች። ተምቹና አሲር ስልኩን ለመፈለግ ዞር ሲል ሱቁ ላይ አንዱ የነሱ ደንበኛ ጋር ስልኩን አዩ። የሰላም የሀንዬን ስልክ ስላዩ ወዲያውኑ ሄደው ስልኩ ይጠራል። ይህን ስልክ ማን ያመጣ ስል ሳሚ እንደሆነ ነገራቸው። ስልኩ እኮ የኛ የቤተሰብ ነው አለ። እንዴ እኔ አላቅም ብራ ይዞ ነው የወሰደው። ብሩን ግን ካልሰጣችም አልሰጣችም አለ። 2000 ብሩን አሲር ሰጠውና ስልኩን ተቀብሎት ሄደ። ወይዘሮ ሜላት በጣም ውስጧ ተቃጠለ። ምክንያቱም ስራውን አሁንም ሉሊት እያቃጠለቻት ነው። አሁን ካሁን እየመጣች ይህ ወረቀት ተበላሸ እያበሳቀቻት ነው። በዛ ደግሞ የእናትየው መምጣት በጣም ከፍቷታል። ምክንያቱም ያለችበት ህይወት በጣም ከባድ ነው። ከዛ ከ4 እና ከ5 ከቤላ ቤት አሁን ደግሞ ወደ አንድ ክፍል ቤት ስለገባ አስቴር ከሀንዬ ጋር ክርክሯን ጀመረች። በሀንዬ አሁን ቀጥ ብለሽ ምናሴና ሰላም ጋር ወስጅኛል አለቻት። ሀንዬ ግን እነሱ ሊስትሮ እንደሚሰሩ ማሳወቅ ስላልፈለገች ምን አለቻት? ቤት ገብተን እዛ እንጠብቃቸዋለን ማታ ስትላ ጊዜ አይሆንም አሁን መሄድ አለብኝ አለቻት። አንቺ ጥሩ ሰው አልነበርሽም እንደምን እንደዚህ ድርቅ ያልሽው? እሷ ግን ያሉበትን ሁኔታ ማሳወቅ ስላልፈለገች ነበር። ነገር ግን እንደምንም አስቴር አሳምናት ይዛቸው ሄደች። ሰላምዬና አሲር ቁጭ ብሎ ሻይና ብስኩት እየበሉ ነበር። ምንድን ነው ይሄ ብስኩት እኮ በቃ ከአቅም በላይ የሆነብኝ ነው መቁረጥም አቃተኝ እያለ እየቀለዱ ሻይ ብስኩት እየበሉ ነበር። አስቴርና ሀና ወዲያው ደረሱና ልጆቼ ብላ አስቴር ሰላም አለቻቸው። እነሱም አያት እያሉ በፍቅር አቀፏት። አስቱዬ ከየት ጠፍተሽ ነው የመጣሽ እያሏት በፍቅር ሰላም ካለት ብላ አይ የእናታችሁ ስራ ይሄ ሁሉ ንብረት አስወድማ አሁን እናንተ ሜዳ ላይ ጣለች ብላ እነሱን አንዳንድ ነገር ለማውራት ፈለገች። እነሱም ደግሞ በቃ ይሁን አስቴር ያለው ነገር ሆኗል በቃ ምንም ነገር እንዳትይኝ ብሎ አሁን የምትበሉት ሁሉ ምንድን ነው ምግብ ይሄ ነው ምሳችሁ ልጆች ያለች። አዎ በቃ ምንም መሆን ያለው ነገር ያው ዋና ጤና ነው ብሎ እሷን ለማጽናናት ሞከሩ። ሁሉም ግን እሷ ይሄን ነገር ለመቀበል አልፈለገችም። ምክንያቱም ያ ሁሉ ሀብት የጠፋ በባዩሽ ምክንያት ስለሆነ በጣም ተበሳጭታለች። ሳሚ የሮጠ ባለ ሱቁ ጋር መጣ። በሱቅ ሲመጣ ሱቅ ያለው ነገር ጥሩ አልነበረ። ምክንያቱም ስልኩ የለም ተወስዷል። እሱ ግን ስልኩን ሊወስድ ነበር የመጣ። ስልኩ ተወስዷል ባክል ይለዋል። ማን የወሰደ ብሎ ብሩን 500 ብር ተቀበለ። በኋላ ስልኩን ለጆሮ ወስደውታል። የጆሮ ቤተሰብ ነው። አሁን አንተ ጥሩ ይሆታል ወይኔ ጉዲ ብሎ በጣም ተበሳጨ። ምክንያቱም እሱ መጀመሪያ ወርቅ የሰረቀም ከነሱ ቤተሰብ ስለሆነ አሁን ደግሞ ስልክ መስረቁ አላመነም። ምክንያቱም በጣም ተበሳጭቶ ተጣልተው ከባለ ሱቁ ጋር ተጣልቶ ሄደ። ምክንያቱም አሁን ጆሮ እየፈለገው ነው። ወርቁንም የወሰደ እሱ ነው። አሁን ደግሞ የሀንዬን ስልክ እንደምንም አስመለሱ። አሲርና ጆሮ ወደ ሀንዬ ጋር ሄዱ። ሀንዬ ጋር ሄደው ስልኩን ይዞ ገቡና ቁጭ አሉና ስልኩን ሰጧት። ወይኔ ስልኬ ነው ብላ አጎትሽ ነው ብለው ሊቀልድባት ፎከረ። አንዳንድ ነገሮችን እያለ
ተምቹ እሷን ለማናደድ ሞከረ። እሱ ግን ስልክሽን ማን ነው የወሰደው? ግን ይኸው ስልክሽን አገኝ አሁን በደንብ ያዥ አላት። እኔ አላቅም አንቺ እኮ ጅል ነሽ እኮ በምክንያት ነው አላት። ተምቹ ሊያናዳት ሞከረ። አሲር ግን እኔ እሷ እንድታናዳት አልፈልግም። አፍን ዝጋ መጨቃጨቅ ጀመሩ። ሀና እኔ ጋር የመጣኩት ተጨቃጨቁ ነው እንዲህ አላቻቸው። ሁለቱም ግን ምንም ነገር አይስማሙ። ምክንያቱም ተምቹ መቀለዱን አይቆምም። አሲር መናገሩን ስለማይቀር ሁለቱም ተያይዞ ከሀንዬ ጋር ሩጠው ወጡ። ሀንዬም ሳቀችና ስልኳ ስላገኘች በጣም ደስ አላት። አስቴርና ወይዘሮ ሜላት ሁሉም ተሰባስበው ቤት ገቡ። ከዛ አስቴር መናገሯን ጀመረች። ይኸው እያልኩሽ አሁን ይሄ ቤት ነው የከብቶች በረት ውስጥ እኮ ነው ብትኖሪ፣ ይሄ ቤት እኮ ይሄ እኮ ህይወት አይደለም ብላ መናደድ። እኔ ታናጅ ነው የመጣሽው እንዴ? ምንድን ነው ይሄን ያህል? ያለፈው ነገር እኮ አልፏል እማዬ፣ በቃ እኔ አልተውሽም፣ እንደው ቤት ሞች ይሻልሽ ነበር ብላ ክፉ ክፉ ቃላት መናገር ጀመረ። ሰላምና ምናሴ ደነገጡ። ተይ እንጂ አስቴር፣ በቃ እየተሳደብሻት እኮ ነው። ያለፈው ነገር እኮ አለ፣ ምን ማድረግ አለብን? ስለዚህ ተያት በቃ ብሎ እነሱ ከዛ በቃ እኔ ልተኛ ልብሴን ቀይሬ ስትል ተይ እንጂ ቁጭ በይ እማዬ፣ ጨጓራሽን አሞሽ የለ ጨጓራዬንማ አቃጥለት ደፋኝ ነው እናቴ ራሱ፣ ከዚህ በላይ ምን መቃጠል አለ? አሲርና ተምች ወዲያውኑ ከሀና ቤት ወጥተው ወደ መንገዳቸው እየሄዱ ነበረ። ሁለቱ እየተላፉ ምክንያቱም ተናዶ አሲር መቆየት ፈልገው ነበር ከሀንዬ ጋር። ነገር ግን ይሄ በጣም ነው አስቸገረውና ተምቹ እዛ አፉ ቀደም ሲል በቃ ተናዶ ከሱ ጋር ወጣ። መንገድ ላይ እየተረጋገጡ እየተላፉ እያለ ድንገት ቀና ሲሉ ምርኩዜና ሳሚ ፊት ለፊት ላይ ነበሩ። እንዴ ታሉና ዛሬማ አለቃቸውም አሉና ወዲያውኑ አሲር ሳሚን በቦክስ አንድ ጊዜ መታው። እሱም ምንም ነገር አልተናገረም፣ ጸጥ አለና ይቅርታ በቃ ያለፋውት ነገር ባለማወቅ ስለሆነ ይቅርታ አርግልኝ። ይቅርታ መቼም አላረግልም። ምርኩዜና ተምቹ በጣም እየተከራከሩ ነበርና ሁለቱም ልሸናነፉ አልቻለም። አንዴ ተምች በኩርኩም ሲመታው ተወኝ እንጂ ጭንቅላቴን እኮ ሸራርፈ ጨረስከኝ፣ ምን እያደረግከኝ ነው አለው። ከዛ አሲሩን ተው እባክህን አለ። እኔ አልተውም። ከዛ ሁለቱም ይሄን ወርቅ ሳሚን ወርቁን ካልመለስ መቼም አልተውም፣ እኔ ቅር የሚልህ ወርቁን የመለስክለት ነው አለው። አዎ ወርቁን መልሱ እያለ በጣም መናገር ጀመረ። እንደዚህማ አልለቀቅም፣ አሲርን እንዳተው ሳሚን ምታው እያለ ሲያበረት ሂድና ምታው አንተ ወንድ ከሆንክ ብሎ ምርኩስ ያናደደው። ከዛ መምታት ከፈለግ ይሆንና ተደባደው ብሎ ሁለቱን ጥሏቸው ዞር አለ አሲር። ከዛ ሳሚና ምርኩዜ ለሁለት ተምቹ ማባረር ጀመሩ። ወይዘሮ ሜላት ምንም ጥሩ እድል አልገጠማትም። አሁንም ብዙ ችግር እያጋጠማት ነው። ሆን ብላ ሉሊት ችግር እየፈጠረች ነው። ሉሊት ሄደችና ወረቀቱን እየፈተሸች እያለ አንድ መስመር ተዘለው ነበርና የሂሳብ ስሪት ላይ እሷ አውቃ መስሎ፣ ነገር ግን ለምን እንደዚህ እንደሆነ ወይዘሮ ሜላትም አታውቅም። እኔ ላይ ሙድ እየያዘች ነው ሴትዮ ብላ ወረቀቱን ይዛ ወደ ወይዘሮ ሜላት ጋር ሄደች። ይህንን ሳላየሹም ወይ ማን ነው የሰራው? ወይን እሷ አውቃ ትፈርማለች ገንዘቡ እንድታወጪ ነው ብላ ከወይዘሮ ሜላት ጋር ግብግብ ፈጠረ። ወይዘሮ ሜላት እኔማ አልሰራሁትም እንደዚህ አድርጌ እኔ አላየሁትም በቃ ይቅርታ ብትላትም እሷ ግን ልሰማት አልቻለችም። አንቺ ሌባ ነሽ ብላ በጣም እሷን ለማሸማቀቅ ፈለገች። ወይዘሮ ሜላት በጣም ተበሳጭታ ተናደደችና እሺ በቃ ሰራዋለሁ፣ ሁለተኛ እንደዚህ ነገር ብትሰሪ ብላ አስጠንቅቃት ሄደች። ይሄን ጊዜ አስቴር ሰምታት ነበርና አስቴር ደግሞ አንቺ ቢሮ ልክ እንደገባች ተከትላት ገብታች እኔ የወይዘሮ ሜላት እናት ነኝ ወይዘሮ ቢያት እሺ ብላ ለማስጠንቀቅም ካሁን በኋላ ልጄን ቀና ብለሽ እንኳን ብታያት ክብሯን ለመራመድ ብትሞክሪ እኔ ሞትም ሆነ እስርም አልፈራ ሴት ነኝ ብላ አስፈራራቻት። ሉሊትም የምታመጡት ነው ያለው ብላ ለመታት ሞከረች። ግን እኔ አስቱካን በጣም ወደድኳት። ጀግንነቷና ጠንካራ ናት ያስታውቅባታል። በጣም ጀግና ነች። ምክንያቱም እያንዳንዱን ነገር ለልጇ እንደምትከፍል ተናገረች። እኔ መስዋዕት ከፈለ ልጄ አንቺን ዞር ብለሽ እንድታይ አልፈልግም ብላ አስጠንቅቃት ወጣች። ሰላምዬና ምናሴ ጫማው እየሰፉ እያለ ሳሚ መጣና ይቅርታ ጠየቃቸው። ይቅርታ ሰላምዬ ይቅርታ አላት። ምንድነው አንተ ሌባ ስልኩን የታባህ አድርገህ ነው? እኔ ስልኩ ተወስዷል በቃ ተመልሷል ለባለቤቱ። አውቀህ ነው አንተ እየዋሸ ነው። አይ
እኔ እየዋሸሁ አይደለም ስልኩ ተወስዷል በቃ ባለቤቱ ጋር ገብቷል ስልኩ ስላት እሷ አላመነችም። ምናሴ ወዲያውኑ በሰላም ስልክ ደወለ ሀና ጋር። ሀንዬ ሰላም እንዴት ነሽ? አዎ ደህና ነኝ። ስልኩም ተመልሶልሻል? አዎ አለችው። በቃ ቆይ መልሼ እደውልልሻለሁ። ከዛ ነው የመጣሁት ይቅርታ ልጠይቃችሁ እኮ ነው። ይቅርታ ካልኳችሁ በኋላ ለመሄድ ነው በቃ ይቅርታ አላቸው። ሁለቱም ይቅርታ በቃ ይቅርታ ብለናል ብላት ይቅርታ ብለንሃል ግን እንደዚህ መሆን የለብን በቃ ጥሏቸው ሄደ። ከምርኩዜ ጋር ጥግ ላይ እዛ ቦታቸው ሲጋራውን እያጨሰ ነበርና ምርኩዜ ደግሞ እነሳን ሳሚና ሳሚ ብቻውን ሲጋራ ይቃት ነበርና ምርኩዜ ደግሞ እነ ታምቹ ጋር ሄዶ ከዛ አሲር እግር ላይ ወደቀ። አሲር በጣም ይቅርታ ያለፈው ነገር አልፈዋል ካሁን በኋላ ምንም ነገር አላረግም ይቅርታ አድርግልኝ ብሎ ይቅርታ ጠየቀው። እኔ ስለ ነገሩ ስለደበቅኩ እያወቅኩኝ ይቅርታ አድርግልኝ ተው በቃ ብሎ አስነሳው። ተምቹ ደግሞ በጣም እኔንም ይቅርታ በለኝ ብሎ መታ በኩርኩም አንተ ጭንቅላቴን እኮ እየመታ እየሸራረፍከኝ ነው በቃኛለሁ በቃ አሁንም ገና እመታሃለሁ ብሎ አባረረው። ምርኩዝን ካጠገቡ እንዲሄድ አደረገ። ከተናዶ ተነስቶ ሄደ። ከዛ ወዲያውኑ ሄደና ሳሚ ብቻውን ሲጋራውን እያጨሰ ነበረ። የሆነ ሰው ሰላም እያለው መጥቶ አጠገቡ ቁጭ ምን ሆነክ ነው? በቃ ላወራህ አልፈልግም። እኔ እኮ ሄጄ ቅርታ ላጠይቅ ሲሄድ ምንም ነገር ጆሮ ሊሰማ አልቻለም። ምንም ነገር ሊቀበለኝም አልቻለም። ሀሳቡን ረስቶታል። ጭራሹኑ አልቀበልም ብሎ ሀሳቡን ጥሎ እኔ ግን ተመልሼ መጥቻለሁ አለው። ቢሆንም በቃ የራስ ጉዳይ ምንም ነገር መልስ ልሰጥ አልፈልግም። በጣም ተናደደ ሳሚ። አሁንም ምክንያቱም ወርቁን ካልመለሰ አልለቅም ስላለው እሱ ስለ ወርቁ እያሰበ ነው። በወርቁ ደግሞ ብዙ ብር ስለሆነ ብሩን ደግሞ ሳሚ ብሩን አጥቶታል ከሆነ ጓደኛው ጋር ምንም ማድረግ አልቻለም። ከዛ ወይዘሮ ሜላት ማታ ተናዳ ወደ ቤት ተመለሰች። አስቴርና ሰላም ምናሴ ቁጭ ብሎ ያወሩ ነበርና ተናዳ መጣች። ምን ሆነሽ ነው እማዬ ስላት ልትመልስ አልቻለችም። ወይዘሮ አስቴር ምን ሆነሽ ነው ልጄ ስትላት እሷ ግን ቢሮ ውስጥ የገጠማትን ችግር እያብሰለሰለች ልሰጣቸው አልቻለችም። በጣም ተናዳ ነው የገባችው። በጣም የተናዳ ነበር።